ዩዘርሲፍ ለሚቀጥሉ 7 ዓመታት በጥጋብ በቀጣይ ደግሞ ለ7 ዓመታት በረሃብ እንደምንቆይ ነግሮናል። ስለ ቀጣይ 7 ዓመታት በደንብ ልናስብበት ይገባል። ይህንን እንዴት ልታውቅ ቻልክ? ዩዘርሲፍ በሕልም ፍቺ ሳት ብሎ ታውቅም ይላሉ። እንደ አስተዋይ ደግሞ መጠንቀቁ ክፋት የለውም። ዩዘርሲፍ ይህንን ሕልም እንዲህ ከፈታው ያለምንም ጥርጥር እውን ይሆናል። እውነቱን ነው። አስተርፈን ጎተራ ምንሞላ ከሆነ በረሃብ አናልቅም። ድርቁ ባይከሰትም የምንጎዳው ምንም ነገር አይኖርም። የት ነው ያለኸው ዩሱፍ? ሁሉም የሚያወራው ስላንተ ነው። ለምን ከኔ እይታ ራቅ? የማደርግልህ ነገር ይኖራል? ለዓመታት ያንቺን እርዳታ ከጅዬ አላውቅም። አሚናውቲ ቤተ መንግስት በተፈጠረው ጉዳዮች ላይ ግን ማለት የሚኖርብኝ ነገሮች አሉ መሰለኝ። ትዝ የሚላችሁ እንደሆነ ለ10 ዓመታት ያክል ዩዘርሲፍን ሰዎች እንዲረሱት እስር ቤት ደብቀነዋል። ምንም ወንጀል ያልፈጸመውን ሰው ለእስር ዳረግን። ወንጀሉ ዙሌይካን አለመታዘዙ ነበር። እንዲሁም ለጢባ ከተማ ሴቶች አለማጎብደዱ ነበር። እውነት ተደብቆ አይቀርምና ውርደትና አፍረት ወደ እኔና ወደ ዙሌይካ መጣ። ለራሴ እንኳን አልሜ የማላቀውን ደረጃ እንደምታዩት ተጎናጽፏል። ትላንት የኔና የሷ ውርደት በአሚናውቲ ፊት ተጋለጠ። እሷ ባለቤቷን በመካዷ ምክንያት ንጹህን ዩዘርሲፍን በማሰቃየቷ ምክንያት ያገኘችው ቅጣት ነው። የኔ ወንጀል እርሱን በማሰሬና ከእርሷ ጋር በማበሬ የተቀበልኩት ቅጣት ነው። ይህ ለእናንተ ትልቅ ትምህርት ይሆናችኋል። ለዓመታት ልቤ ውስጥ ሲብላላ የነበረውን ነገር እንድናገር ፍቀዱልኝ። ዙሌይካ የቤተሰቧንና የባሏን ክብር አቆሸሸች። የስሜቷን ሁሉ እንድንፈጽም እንደፈለገች ነዳችን። ያንን አስተዋይና ንጹህ ዩዘርሲፍን ለማሰር በማበሬ የደረሰብኝ ቅጣት ሲያንሰኝ ነው። እኔ ወንጀሌን አልክድም፣ አጥፍቻለሁ። ስለ ዩዘርሲፍ ስብዕና የተጠቀምከው አገላለጽ ተራ ሰው አለማፍቀሬን በደንብ የገለጸልህ መሰለኝ። አሁንም የምትናገሪውን አታውቂም ማለት ነው? ይህ ማለት ሁሉም የከተማው ሴቶች ጋጦጥ ይሁኑ እያልሽ ነው? ስሜታቸው እንደነዳቸው የሌላውን ሕይወት ያውኩ እያልሽ ነው? እንዳንቺ ያለ ሴሰኛ ሴት እርግማን ይውረድባት። እንደኔ አይነቱን ቢጠፋ ይሻላል። እንደ ዙሌይካ ያለ ነውር የሰሩ ሰዎችን በዝምታ የሚያልፉ ሰዎች ኒሚሳቡ። አቤት እመቤቴ። ዩዘርሲፍ ከእስር ቤት እንደወጣ ሰምተሃል? እኔ የወጣ ጊዜ እዛው ነበርኩ። የአሚናውቲብ ልዩ አማካሪና የግብጽ ግምጃ ቤት ኃላፊ መሆኑን እስታውቃለህ?
ይሄማ ሁሉም የሚያወራው ነው እመቤቴ። ከተፈታ በኋላ ሌሎቹን እስረኞችም አስፈታ። ከዩዘርሲፍ ይሄው ነው የሚጠበቀው። አታላይ የግብጽ ወይዛዝርትም በሱ ዝነት ተለቀቁ። እንዴት ያለ ሰው ነው! ማንም ይሄን አያደርግም። አሁን ያንተን ነጻነትም ይፈልጋል። እኔ ዩዘርሲፍ ነጻ ሊያወጣኝ? አዎ ትክክል። የዩዘርሲፍ ፍቅር ነጻ ብሎሃል። ከዛሬ ጀምሮ ነጻ ነህ። ወደ ዩዘርሲፍ መሄድ ትችላለህ። ዙሌይካ ለዛሬ እንኳን እንደ ዩዘርሲፍ መሆን የለባትም። ይቅር ማለት አይገባኝም? ሰውንስ ነጻ ማድረግ የለባትም? እኔ እመቤቴ አመሰግናለሁ። አመሰግንሻለሁ እመቤት ዙሌይካ። በሉ ጎትቱ፣ በሉ አውጡ፣ በሉ። ማን ይሆን ይህ ሰው? ምን አይነት እድል ነው ይሄ? ሲወጣ እናውቃለን። እግሩ አንተ ሰው ተንቀሳቀስ፣ ሳብ እንጂ በሉ ወጣቶች ሳቡ። ወደ ሜዳ አድርጉት። ሰምቶ ነው ወይስ ተገድሎ? ይህ የቤተ አሙን ህልም ፈቺ አይደለም እንዴ?